ጤና ይስጥልን ክቡራን ተመልካቾች ከካፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን እየመራው አብሬያችሁ መቆየው ሰለሞን ኪዳኔ ነኝ። የካፋ ዞን ብልጽግና ፓርቲ ቅርንጫፍ ጽፈት ቤት የዞን ማዕከል ፐብሊክ ሰርቫንት 3ኛ ዙር የአባላት ኮንፈረንስ በቦንጋ ከተማ ተካሂዷል። መድረኩ የአስተዳደር ዘርፍና ኢኮኖሚ ዘርፍ መሰረታዊ ድርጅቶች የ9 ወራት ያፈጻጸም ሪፖርት ቀርቦ የተገመገመበት ሲሆን በቀጣይ ትኩረት በሚሹ ጉዳዮች ላይም አቅጣጫ መቀመጡ ተገልጿል። ባልደረባችን አማኑኤል ኃይሌ ከሁለቱም መሰረታዊ ድርጅት አመራሮች ስለ ኮንፈረንሱ የወሰደውን አስተያየት እንደሚከተለው አሰናድቶታል። የሶስተኛ ዙር አባላት ኮንፈረንስ አጀንዳው ኢኮኖሚ ቁጥር 1 መሰረታዊ ድርጅት የ9 ወር አፈጻጸም መገምገም የእቅድ አፈጻጸም ሪፖርት ቀርቦ መገምገም ነው። ሁለተኛው ያው በፓርቲው አሰራርና አደረጃጀት መሰረት ኢኮኖሚ ቁጥር 1 መሰረታዊ ድርጅት አመራር አካላትን መልሶ የማደራጀትና የማጠናከር ስራ ነው። እንግዲህ ሁለቱም አጀንዳዎች ያው በተሳካ ሁኔታ ተጠናቋሉ። በዋናነት ከሪፖርት አንጻር የተነሱ ነገሮችን በተመለከተ በየህዋሱ አፈጻጸም ላይ ተመስርቶ ነው። በመሰረታዊ ድርጅቱ 5 ህዋሳት አሉ። በእነሱ 5 ህዋሳት ያላቸውን አፈጻጸም ደረጃ በጋራ ገምግመን ዘላሉ ጉለቶችና ጠንካራ ጎኖችን ለይተናል። ከዚህ ውጪ ከወቅታዊ ጉዳይ ጋር ተያይዞ በተለይ ከቦንጋ ልማት ጋር ተያይዞ አባሉ ያነሳቸው ዋና ነገሮች አሉ። ያ ምንድነው? አሁን ቦንጋ ውስጥ እየተደረገ ያለ እንቅስቃሴ ምንድነው? አባሉ ምን ሊያደርግ ይገባል? ማን ጋር ምን ጉለት አለ? ማን ምን ሊሰራ ይገባል? የሚለውን የጋራ ሀሳብ ይዘን ልንንቀሳቀስ የሚል ጠንካራ ሀሳቦች የተነሱበት። እኔም ከአስተዳደር መሰረታዊ ድርጅት ፓርቲ ውስጥ አባል ነኝ። ከዛውን የዛሬው የ9 ወር የ3ኛ ሩብ ዓመት ሪፖርት አፈጻጸም ቀርቦ አባሉ በጋራ የተወያየ ነው ያለው። በዛ ላይ የተስተዋሉ ጉድለቶች ምንድናቸው? ዋና ለቀጣይ ትኩረት ተሰጥቶ መሰራት ያለባቸው እሹ ጉዳዮች ምንድናቸው የሚለውን ነው አባሉ ተነስቶ ሲወያይ የነበረው። ከዚህ አንፃር አንደኛ የአባሉ ከማፍራት አንፃር ያለው ጉዳይ አባሉን ማፍራትን ብቻ ሳይሆን ከጥራትም አንፃር ያለውን ጉዳይ በትኩረት ተይዞ መሰራት እንዳለበት የተስተዋሉ ጉዳዮች አሉ። እብን ሌላኛው ደግሞ ከውይይት አጀንዳዎች አንፃር ያለው ህዋሳት በጥሩም በመጥፎም ጎን ያሉትን ውይይቶችን ለይቶ ተወያይቶ አፈጻጸሙን 100% መድረስ ከሚገባው አሁን 9 ወር ሪፖርት ነው የተገመገመ ያለው። የ9 ወሩን ስንገመግም 33% ላይ የነበረው አለ፣ 100% ያለው አለ። ለምንድን ነው 100% ያልደረሰው? ምንድነው ያማነቀው? ምንድነው የነበረው ችግሮች የሚለውን በአባሉ በነቅስ አነስቶ የተወያየባቸው ሁኔታዎች ናቸው ያሉት። አባሉ ያው አንደኛ የፓርቲው አባል ነው፣ ሁለተኛ የህብረተሰቡም አካል ነው፣ ሶስተኛ ያው በዋናነት የተማረ ሆኖ ህብረተሰቡን በተለያዩ አመለካከቶች ሊያንጽ የሚገባ ብዙ ተደራራቢ ኃላፊነት ያለበት ነው የዞን ፐብሊክ ሰርቫንት አባል። ከዚህ አንፃር እንግዲህ እንደ ሀገር አሁን ሀገሪቱ ውስጥ ላሉ የሚታዩ ተስፋዎች፣ ጥሩ ነገሮች፣ ልማቶች አሉ። እነዛ በተጠናከረ ሁኔታ ቀጥሎ ህዝቡም ሀገሪቱም ከዚህ ልትጠቀም የምትችልበትን እድል ማስፋት የዛ አካል መሆን። ሁለተኛ እንደ ጸጥታ አይነት ጉዳዮች ህብረተሰቡ ውስጥ ያሉ የተለያዩ የተበላሹ አመለካከቶች ህብረተሰቡን በተሳሳተ ሁኔታ የሚወስዱና ሊወስዱ የሚፈልጉ ትርክቶች አሉ። እዚህ ላይ አባሉ ያው የጋራ ትግል አድርጎ እውነተኛው ትርክት፣ ተገቢው ትርክት፣ ለህብረተሰቡ ጠቃሚው ትርክት እንደ ሀገር አንድ ሊያደርገን የሚገባ ትርክት የቱ ነው የሚለውን በጋራ ለይቶ በጋራ አገራዊ አንድነት ላይ አካባቢያዊ አንድነት ላይ የጋራ ትግል በማድረግ ይሄን አገር አሁን በጀመረው ሁኔታ የመለወጡን የማበልጸጉ ላይ አባሉ ሚናን መወጣት አለበት የሚል ጎዳና ላይ ወጥቶ የሰው እጅ እያዩ ከመኖር አቅም በፈቀደ ሁሉ መስራት አስፈላጊ ነው ይላሉ በጊምቦ ወረዳ የኡፋ ከተማ ነዋሪ የሆኑት አካል ጉዳተኛ ገለታ ዘመድኩን። አቶ ገለታ በንግግራቸው ምንም እንኳን አካል ጉዳተኛ ቢሆንም ጤናማ አካል ያለው ሰው የሚችለውን ሁሉ ከመስራት አልተገታውም ነው ያሉት። ማሪሸት ሰይፉ እንደሚከተለው ያቀርበዋል።
አካል ጉዳተኝነት አንድም በተፈጥሮ በሌላ በኩል ደግሞ ከጊዜ በኋላ በተለያዩ ምክንያቶች ይከሰታል። ይህ ክስተት ለአንዳንዶቹ የሰው እጅ ማያ ሆኖ ለልመና ሲዳርግ፣ ሌሎች ደግሞ የጥንካሬያቸውና አይበገርነት ማሳያ እየሆነላቸው ይገኛል። ታዲያ ከነዚህ ጠንካራና የጽኑ አቋም ባለቤት ከሆኑት አንዱ አካል ጉዳተኛ አቶ ገለታ ዘመድኩን ናቸው። አቶ ገለታ ዘመድኩን ከ16 ዓመት በላይ ዊልቸር ላይ ሆነው የተለያዩ ስራዎችን እየሰሩ ኑሯቸውን እየገፉ ይገኛሉ። አካል ጉዳተኛ ሆነው በዊልቸር እየተገፉ መኖር ምንም አይነት ስራዎችን ከመስራት አላገደኝም የሚሉት እኚህ ግለሰብ ጎዳና ወጥቼ የሰው እጅ ያየው ከምኖር አቅም በፈቀደው ልክ ስራዬን እየሰራው ቤተሰቦችን ያስተዳደርኩኝ ነው ብለዋል። አካል ጉዳተኝነት ከስራ አያግድምበት በሚል ተነስቼ ነው ጎዳና ላይ ወጥቶ የሰው እጅ አይቶ ከመኖር ዛሬ እዚች ጋር ሰርቶ መኖርን የመሰለ ትልቅ ነገር የለም ብዬ ነው ወደዚህ መገባሁት። ስገባም የወረዳው አስተዳደር በወቅቱ የነበሩት የወረዳ አስተዳዳሪ ከተማ ማዘጋጃው ጋር በመነጋገር እቺን ቦታ ሰጡኝ። እዚህ ገብቼ እግዚአብሔር ይመስገን እየሰራው ልጆቼንም ቤተሰቤንም እየመራው እስካሁን ቆይቻለሁ። በ2010 ዓመተ ምህረት በወረዳው አስተዳደር ድጋፍ ከምንም ተነስቼ ይህንን ስራ ጀምሬያለሁ ያሉት አቶ ገለታም የተለያዩ የጓሮ አትክልቶችን፣ ፍራፍሬዎችን፣ ቡና፣ የጥላ ዛፍና የመሳሰሉትን በችግኝ መልክ እያዘጋጁ ለተጠቃሚ ማህበረሰብ እያቀረቡ መሆናቸውን ተናግረዋል። ይህም በወረዳ አስተዳደር አመልክቼ ከተማ ማዘጋጃው ጋር በመነጋገር እቺን ቦታ ሰጡኝ። ስራ ጀምሬያለሁ። ስራ የጀመርኩትም 2010 ነው። 2010 ላይ ሲጀምር ከምንም ከባዶ ነው የተነሳሁት። ምንም ነገር የለኝም። ያለኝ እንግዲህ ልጆቼ ብቻ ናቸው። የልጆቼ ጉልበት ነው የቤተሰቤ የልጆቼ እናት ጉልበት እንጂ ሌላ ምንም ነገር የለኝም። አቶ ገለታ በንግግራቸው እንዳነሱት ከዚህ በተሻለ ስራዎችን እየሰራው ለተጠቃሚ ማቅረብ እንዲችል ከሚመለከታቸው አካላት የሚደረጉ ድጋፎች እምብዛም ናቸው ያሉ ሲሆን በድጋፍ በኩል የሚመለከታቸው አካላት እንድተባበሩኝ ጠይቃለሁ ብለዋል። በቆየውበት ወቅትም ያው ብዙ ችግር አለ። እንግዲህ እንኳን አይደለም ለአካል ጉዳተኛ ይቅርና ሚንቀሳቀስ ወዳ ወዲ ብሎ ለሚሰራም በሚከብድበት ሰዓት ላይ ተስፋ ባለ መቁረጥ እግዚአብሔርን ከፊቱ ያስቀደመ ሰው ተስፋ አይቆርጥም። እግዚአብሔር ያበረታል፣ እግዚአብሔር ያኖርሃል። ብዙ ነገር ነው፣ ተግዳሮት አለ፣ ችግር አለ፣ ራብ አለ፣ ጥማት አለ፣ ብርድ አለ፣ ከልጆች ጋር ግጭት፣ ከቤተሰብ ጋር ግጭት ሊኖር ይችላል። ያን ሁሉ ፈተና አልፌ ዛሬ እግዚአብሔር ይመስገን ዛሬ ለብዙ ነገር ደርሼ እዚህ ለደርሻለሁ። እግዚአብሔር ይመስገን። ሲሰራም ደግሞ በጣም ለኔ ተግዳሮት እየሆነ ያለው አንድ የውሃ ችግር አለ። ከጎኔ የሚቀርብልኝ ቢኖር ውሃ ችግር አለ። አሁን ውሃ መሳቢያ ሞተር ያስፈልገኛል። እንደገና ደግሞ ያ ውሃ መሳቢያ ሞተር ገንዳ ቢሰራ ገንዳ ለማሰራት ብዙ ነገር ያስፈልጋል። ድንጋይ ያስፈልጋል፣ ሸክላ ያስፈልጋል፣ አሸዋ ያስፈልጋል፣ ሲሚንቶ ያስፈልጋል። ይሄ ብዙ ነገር ወጪ ያስፈልጋል። ገንዳ ቢሰራልኝ የተወሰነ ሀሳ ጫጩት አምጥቼ እዛ ውስጥ ቢጣል በአንድ ድንጋይ ሁለት ወፍ ማለት ነው። ውሃውም ለሀሳው ውሃ ሲቀየር ያ የሚቀየረው ውሃ አይባክንም፣ ችግኝ ያጠጣለሁ። ሌላ ውሃ ደግሞ ይቀየርለታል፣ ሀሳው ያድጋል። ሀሳው አንድ ገንዘብ ነው እና ብዙ ነገር መስራት እየቻልኩኝ ተግዳሮት የሆኑ ነገሮች ውሃ አለ። እንደገና ደግሞ አሁን ፖሊ ምርጥ የቡና ዘር አሁን ከቴክኖሎጂ ጋር አብረ ካለርክ ማንም ያንተን ቡና አይገዛም። የወረዳ አስተዳደር በበኩሉ በሙሉ አካል የሚሰሩ ስራዎችን በትጋትና በጥንካሬ እየሰሩ ከቤተሰቦቻቸው አልፎ ሌላውን የሚጠቅም ስራ በመስራት ላይ የሚገኙ ናቸው ብለዋል። በድጋፍ በኩልም የወረዳው አስተዳደር ትኩረት ሰጥቶ ይሰራል ብለዋል። በኡፋ ከተማ ላይ ያው አካል ጉዳተኛ ናቸው። አካል ጉዳተኛ ሆኖ የሚሰሩት ስራ ግን ለአካል ጉዳተኛ ብቻ ሳይሆን ለአካለ ሙሉ ሰዎችም ትልቅ ትምህርት ነው መሆኑ። እንዳያችሁትም ያው በችግኝ ማልማት የተለያዩ ችግኞች የቡና የአቮካዶና የተለያየ ችግኝ በስፋት እየሰሩ ይገኛሉ። ይሄ ምናልባት አሁን በዚህ አመት ብቻ ያየነው ከእሳቸው ማሳ ከ50 ሺህ በላይ ችግኞች ሰርተዋል። ድጋፉን ምናልባት ከጠየቁትም አንጻር የተለያዩ ለዚህ ችግኝ የሚሆኑ ግብዓቶችን በግብርና በኩል እንዲደገፉ የማድረግም ስራ እንሰራለን። ከዚህ በኋላ ከበፊቱ በተለየ መልኩ አሁንም ማጠናክረን ድጋፍ ብንሰጥ በጣም ተሞክሯቸው የተሻለ በመሆኑ ለሌላ አካባቢም ለሌላ ሰዎችም ጥሩ ትምህርት ይሰጣል ብለን ነው የምናስበው። አቶ ገለታ ዘመድኩን የሰው እጅ ያየው ከምኖር ብለው በጀመሩት ስራ ከራሳቸውና ከቤተሰቦቻቸው አልፎ በተጨማሪ ለሌሎች የስራ እድል በመፍጠር ላይ ይገኛሉ።
የሚኒስትሮች ምክር ቤት ባካሄደው 31ኛው መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አስተላልፏል። ምክር ቤቱ በቅድሚያ የተወያየው የውጭ ንግድ የቀረጥ ማበረታቻ ስርዓት ለማሻሻል በቀረበው ረቂቅ አዋጅ ላይ ነው። ከኢትዮጵያ ብሮድካስቲንግ ኮርፖሬት ለተገኘው ዘገባ አንተነህ ፍቃዱ። ለኢንዱስትሪ ልማትና ኢንቨስትመንት የሚያስፈልገውን የውጭ ምንዛሬ ግኝት ለማሳደግ በውጭ ንግድ ስራ ላይ የተሰማሩ ባለሀብቶች በማበረታታት ረገድ የታዩ ውስንነቶችን ለመቅረፍ እና የዘርፉን ተዋንያን የማበረታታት ስርዓት በመዘርጋት ተወዳዳሪነትን ማላቅ ይቻል ዘንድ ረቂቅ ማሻሻያ አዋጅ ተዘጋጅተው ቀርበዋል። ምክር ቤቱም ረቂቅ ማሻሻያ አዋጅ ላይ ከተወያየ በኋላ ግብአቶችን በማከል ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስነዋል። በመቀጠል ምክር ቤቱ የተወያየው የፌዴራል ህዝብ ስራ ኮሚሽን ለሚሰጣቸው አገልግሎቶች የሚያስከፍለውን የአገልግሎት ክፍያ ለመወሰን በቀረበ ረቂቅ ደንብ ላይ ነው። ኮሚሽን የሚሰጣቸው አገልግሎቶች ማስፋት፣ የአገልግሎቶቹን የጥራት ደረጃ ማሻሻል ብሎም ተጠቃሚውን ማህበረሰብ አቅም ባገናዘበ መልኩ አገልግሎት ለመስጠት ያወጣውን ወጪ በከፊል መሸፈን የሚያስችል ስርዓት መዘርጋት በማስፈለጉ ረቂቅ ደንብ ተዘጋጅቶ ለምክር ቤቱ ቀርበዋል። ምክር ቤቱም በረቂቅ ደንቡ ላይ ከተወያየ በኋላ ግብዓቶችን በማከል በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ በስራ ላይ እንዲውል በሙሉ ድምጽ ወስነዋል። ሌላው ምክር ቤቱ የተወያየው የጤና ፖሊሲ ላይ ነው። በስራ ላይ ያለው የጤና ፖሊሲ ላለፉት 3 አስርተ ዓመታት ማሻሻያ ሳይደረግበት መቆየቱ ይታወቃል። ፖሊሲው በጸደቀበት ወቅት ከነበረው ጠቅላላ የህዝብ ቁጥር በከፍተኛ ሁኔታ መጨመሩ፣ እየተከሰቱ ያሉ ተላላፊና ተላላፊ ያልሆኑ በሽታዎች መበራከት፣ በሀገር አቀፍና ዓለም አቀፍ ደረጃ በጤና ዙሪያ የሚከሰቱ ለውጦች ዘርፉ ጥራትና ፍትሃዊነት ያለው አገልግሎት ከመስጠት አኳያ ችግሮች የሚስተዋሉበት በመሆኑ እንዲሁም ከሀገራችን ማህበራዊና ኢኮኖሚያዊ እድገት ጋር የሚጣጣም የጤና ፖሊሲ እንዲኖረን አስፈላጊ ሆኖ በመገኘቱ ረቂቅ ፖሊሲው ተዘጋጅቶ ለምክር ቤቱ ቀርበዋል። ምክር ቤቱም በረቂቅ ፖሊሲው ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል ከጸደቀበት ቀን ጀምሮ በስራ ላይ እንዲውል በሙሉ ድምጽ ወስኗል። በመጨረሻም ምክር ቤቱ የተወያየው በግብርና ገጠር ልማት ፖሊሲ ላይ ነው። በስራ ላይ የነበረው የግብርና ፖሊሲ ከአዳጊ ምርትና ምርታማነት ፍላጎት ጋር አብሮ መጓዝ የቻለ ባለመሆኑ ለግብርናው ዘርፍ እድገት ማነቆ የሆኑ አሰራሮችን መለወጥ አስፈላጊ በመሆኑ እንዲሁም ሀገራችን ከምትከተለው ብዝሃ ዘርፍ የኢኮኖሚ ስርዓት ጋር የምጣጣም ፖሊሲ ማስፈለጉ ታምኖበታል። ስለሆነም የግብርና ዘርፍን ከሌሎች የኢኮኖሚ ዘርፎች ጋር የበለጠ የሚያስተሳስር የተፈጥሮ ሀብትን መጠበቅና በዘላቂነት መጠቀም የሚያስችል የግብርና ምርትና ምርታማነትን ለማሳደግ እንዲሁም በገጠር መዋቅራዊ ሽግግር ለማምጣት የሚያግዝ ረቂቅ ፖሊሲ ተዘጋጅቶ ለምክር ቤቱ ቀርቧል። ምክር ቤቱም በረቂቅ ፖሊሲው ላይ ከተወያየ በኋላ ግብዓቶችን በማከል ከጸደቀበት ቀን ጀምሮ በስራ ላይ እንዲውል በሙሉ ድምጽ ወስነዋል። የምናስተዳድረውን ውስን በጀት በእውቀትና በአሰራር ስርዓት መምራት ይጠበቅብናል ሲሉ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው ገለጹ። የክልሉ ፋይናንስና ኢኮኖሚ ልማት ቢሮ ለክልል ለዞን ፋይናንስና ኢኮኖሚ ልማት መምሪያ ኃላፊዎችና የልማት እቅድ ባለሙያዎች አቅም ማገልበቻ ስልጠና በሚዛን አማን ከተማ እየሰጠ ይገኛል። ከክልሉ መንግስት ኮሚኒኬሽን ለተገኘው ዘገባ ክፍሌ አለሙ። በስልጠናው ላይ ተገኝተው መልእክት ያስተላለፉት የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊው አቶ ማስረሻ በላቸው የምናስተዳድረውን ውስን በጀት በእውቀትና በአሰራር መምራት ይጠበቅብናል ብለዋል። ቅድሚያ ለሚሰጣቸው ተግባራት በጀትን በመመደብና ወጪን በእቅድ በመምራት በኩል የሚታዩ ለውጦችን ማምጣት እንደሚገባም አቶ ማስረሻ አሳስበዋል። በመረጃ ቋት አስተዳደር፣ በመንግስት ፋይናንስ አስተዳደር የህግ ማዕቀፎች እንዲሁም የግዢ ንብረት አስተዳደር መመሪያ ላይ የሚስተዋሉ የአሰራር ችግሮችን ስልጠናው ሊቀርፍ እንደሚችልም እምነታቸውን ገልጠዋል። የክልሉ ፋይናንስና ኢኮኖሚ ልማት ቢሮ ኃላፊ ወይዘሮ ወሰነች ቶማስ ስልጠናው በክልሉ ጠንካራ የመንግስት የፋይናንስ አስተዳደር ስርዓትን ስራ ላይ ለማዋል የግዢ ንብረት አስተዳደር አሰራርን ለማጠናከርና የመረጃ አያያዝና አጠቃቀምን ለማሳለጥ ያለመ መሆኑን ተናግረዋል። ኃላፊዋ የሀብት አስተዳደርና የቁጥጥር ስርዓት ሰፊ የግንዛቤ ክፍተት ያለበት በመሆኑ አመራሩ በመንግስት ፋይናንስ አስተዳደር ስርዓት ውስጥ ወጥ በሆነ መንገድ መምራት እንዲያስችለው ስልጠናው ማስፈለጉንም አብራርተዋል። በክልሉ ጠንካራ የመንግስት ፋይናንስ አሰራር ስርዓት ለመዘርጋትና በፋይናንስ የህግ ማዕቀፎች ዙሪያ የሚታየውን የአሰራር ክፍተት ለመሙላት ያግዛል ብለዋል ወይዘሮ ወሰነች። በቀጣይም በፋይናንስ አሰራር ዙሪያ የሚስተዋለውን የሀብት ብክነትና ብልሹ አሰራሮችን ለማረም የአመራሩን አቅም የመገንባት ስራ ተጠናክሮ ይቀጥላል ሲሉም ተናግረዋል። ለሁለት ተከታታይ ቀናት በሚሰጠው በመረጃ ቋት አስተዳደር፣ በመንግስት የፋይናንስ አስተዳደር የህግ ማዕቀፎችና የግዢ ንብረት አስተዳደር መመሪያ ላይ የክልሉ ከፍተኛ አመራሮች፣ የየዞኖቹ ፋይናንስና ኢኮኖሚ ልማት መምሪያ ኃላፊዎችና የልማት እቅድ ባለሙያዎች እየተሳተፉ ነው። ወጣት መሳዩዋ አዛውንት
በ60 ዓመቷ ለአርጀንቲና የቁንጅና ውድድር አለፈች ይለናል ቀጣዩ ከውጭ ያገኘነው ዘገባ። በአርጀንቲና መዲና ቦኖስ አይረስ በቅርብ በተካሄደው የቁንጅና ውድድር ተወዳድራ ወጣቶችን ጭምር ያሸነፈችው ኤሌጃንድራ ማሪሳ ሮድሪጌዝ በሳምንት ለ3 ቀናት ስፖርት መስራቷና አመጋገቧ ውበቷን ጠብቃ ለመቆየት እንዳስቻላትም ተናግራለች። አስተዋሽ ደጀኔ ዝርዝሩን ይዞታል። በሙያዋ ጠበቃና ጋዜጠኛ የሆነችው ሮድሪጌዝ በግንቦት ወር መጨረሻ ለሚካሄደው የአርጀንቲና ቆነጃጅት ውድድር ማለፏን አረጋግጣለች። በ20ዎቹ አሊያም በ30ዎቹ ዕድሜ ውስጥ የምትገኝ ወጣት እንጂ የ60 ዓመት አዛውንት የማትመስለው ሮድሪጌዝ ወጣት ቆነጃጅቶችን ማሸነፏ በአርጀንቲና የማህበራዊ ትስስር ገጾች መነጋገሪያ እንድትሆን አድርጓታል። የዓለም የቁንጅና ውድድር ከፈረንጆቹ 1958 ጀምሮ ሲካሄድ ተወዳዳሪዎች ዕድሜያቸው ከ18 እስከ 28 ዓመት ባለው እንዲሆን ገደብ ተቀምጦ ነበር። ባለፈው ዓመት ግን የዕድሜ ገደቡ መነሳቱ እንደ ሮድሪጌዝ ያሉ ተወዳዳሪዎች እንዲሳተፉ በሩን ከፍቷል። የ2024 የቦኖስ አይረስ ቁንጅና ውድድርን በማሸነፌ በጣም ደስተኛ ነኝ። ለሁሉም ሴቶች ውበት ዕድሜ እንደሌለውና መሰናክሎችን መበጣጠስ እንደሚቻል ማሳየት እፈልጋለሁ ብላለች አሸናፊዋ። ዕድሜዋ አሁንም አከራካሪ ሆኖ የቀጠለው ማሪሳ ሮድሪጌዝ በሳምንት ለ3 ቀናት ስፖርት መስራቷና በጊዜ የተገደበ አመጋገብ ወይም አንድ ጊዜ ተመግቦ ለረጅም ሰዓት ከምግብ መራቅ መርህን መከተሏ አቋምና የፊት ገጽታዋ የወጣት እንዲመስል እንዳደረገው ትገልጻለች። ውበት የሚያበቃበት የጊዜ ገደብ የለውም። ወሳኙ ጉዳይ በራስ መተማመንና ራስን ሆኖ መገኘት ነው የምትለው የ60 ዓመቷ ሮድሪጌዝ በውድድሩ ያሳየችው በራስ መተማመን ለውጤት እንዳበቃት ታምናለች። ሮድሪጌዝ ግንቦት 25 2024 በሚደረገው የወይዘሪት አርጀንቲና ውድድርን በማሸነፍ ሀገሯን በዓለም አቀፍ መድረክ ለመወከል ዝግጅት እያደረገች መሆኑን መግለጿን ኦዲት ሴንትራልን ጠቅሶ አላይን ዘግቦታል። በጎረቤት ሀገር ኬንያ ከመጋቢት ወር አጋማሽ ጀምሮ ከባድ ዝናብ እየጣለ ቢሆንም ከባለፈው ሳምንት ጀምሮ ዝናቡ ተባብሶ መቀጠሉ ከፍተኛ የጎርፍ መጥለቅለቅ አስከትሏል። በዚህ ሳቢያ 49 ሰዎች ሞተዋል። ከ11,000 በላይ ሰዎች ከመኖሪያ ቀያቸው ተፈናቅለዋል። ክፍለ ዓለሙ ተጨማሪ አለው። Thousands of Kenyans have been displaced as the ongoing floods continue to devastate lives, property and infrastructure. እስካሁን ባለው መረጃ የ49 ሰዎችን ህይወት የቀጠፈው በኬንያ የተከሰተው የጎርፍ አደጋ 25741 አባወራዎችን ለችግር ዳርጓል። 11617 ቤተሰቦች ደግሞ ከመኖሪያ ቀያቸው ተፈናቅለዋል ነው ያለው ሲቲዘን ኬንያ የተባለው ሚዲያ። በሀገሪቱ ዋና ከተማ ናይሮቢ ችግሩ የተባባሰ ሲሆን በጎርፉ ሳቢያ መንገዶች በመዘጋታቸው የትራንስፖርት አገልግሎት በአካባቢዎቹ ተቋርጧል። ጎርፉ ከመኖሪያ ቤቶችና ተቋማት የመገልገያ ዕቃዎችን ጭምር ጠራርጎ እየወሰደ መሆኑም ተዘግቧል። የዝናቡ መቀጠል ተጨማሪ የሰው ህይወት መጥፋትና መፈናቀልን እንዳያስከትል የአስቸኳይ ጊዜ የህይወት አድን ስራ መሰራት እንዳለበት የአደጋው ሰለባ የሆኑ ነዋሪዎች እየጠየቁ ነው። የኬንያ አብዛኛውን አካባቢ ያጠቃው የጎርፍ አደጋው ከባድ ቀውስ እንዳያስከትልም ተሰግቷል። እንደ ቀይ መስቀልና ሌሎች ሰብአዊ ተቋማት ሊደርስ የሚችለውን ችግር ለመቀነስ በተንሳፋፊ ጀልባዎች የነፍስ አድን ስራ እያከናወኑ ነው። የኬንያ የሜትሮሎጂ ዲፓርትመንት ዝናቡ ተጠናክሮ የሚቀጥል በመሆኑ ነዋሪዎች እንዳይዘናጉና ወደ ተራራማ ስፍራዎች እንዲወጡ አስጠንቅቋል። ክቡራን ተመልካቾቻችን ከካፋ ቴሌቪዥን የሰዓቱን ዜናዎች ይዤላችሁ የቀረብኩት ሰለሞን ኪዳኔ ነበርኩ። ዜናዎቻችን እስካሁኖቹ ነበሩ። ስለ ቆይታችሁ እያመሰገንን ቀሪ የጣቢያችንን ፕሮግራሞች እንድትከታተሉ እየጋበዝኩ እኔ በዚህ ተሰናበትኩ። ጤና ይስጥልን።